እሱን ከጊዜ ሂደት በኋላ ብናይ አይሻልም? ሰላምና ናቲ አሁን ላይ ማለት ነው እንግዲህ አንድ ላይ እንዲሆኑ በእርግጠኝነት እንግዲህ እናቱም እየፈቀደች ነው ያለችው ብዬ ነው የማስበው። ምክንያቱም ከዚህ በላይ ልጆችን መጉዳት የለብኝም በማለት እንግዲህ የሮዚ እናት ስታወራ ነበር ማለት ነው። እና ይህ ማለት ደግሞ በእርግጠኝነት ናታን የሚፈልገውን ነገር ፍቃደኛ ልትሆን ጫፍ ደርሳለች። ሲቀጥል ደግሞ አሁን ላይ ማይካ አንቺም እኮ እማዬ ሁሉን ነገር ቸል ብለሻል፣ የሰርጋችንን ጉዳይ ለምንድን ነው ዝም ያልሽው? በማለት እንግዲህ ያው ማይካ ጠይቃት ነበረ ማለት ነው። የናቲ እናትም የመለሰችው ነገር ቢሆን አትቸኩይ፣ እስኪ ትንሽ እንረጋጋ በማለት እንግዲህ መልሳለታለች። በዚህ የተነሳ ነበር እንግዲህ አሁን ላይ ማይካ አሁንማ በቃ ልጇን ማገዝ ጀምራለች፣ ወደ ልጇ አድልታለች ማለት ነው። ስለዚህ ያለውን ነገሮች በሙሉ እኔ ብቻዬን መስራት እችላለሁ፣ ማከናወን እችላለሁኝ። ይህ ነገር ደግሞ በእርግጠኝነት ማለት ነው ሰላም ማን እንደሆነች ይደርስባታለሁ። ሲቀጥል ደግሞ ናቲ የኔና የኔ ብቻ ነው ብላ ታስባለች ማለት ነው። ስለዚህ ይህ ነገር ይሳካላታል ወይንስ ደግሞ አይሳካላትም? ወደፊት አብረን የምናየው ጉዳይ ነው ማለት ነው። በእርግጠኝነት ያው ብዙ ነገር ታደርስባታለች። ከሰላም ላይ ልትጎዳት ትችላለች፣ ብዙ ነገሮችን ልታደርግባት ትችላለች። ግን ደግሞ ሰላም ምንም አይነት ነገር ቢሆን ይህ ሁሉ ነገር መስዋዕትነት የምከፍለው ላንተ፣ ለናቴ፣ ለፍቅረኛ ስል ነው እያለች እንግዲህ በጣም ብዙ ነገሮችን እየታገሰች መሆኑን እንግዲህ አይተናል። ሲቀጥል ደግሞ ናታንም ያለው አማራጭ በተለይ እናቱ እንድትፈቅድለት ነው የሚፈልገው። ሌላው ምንም ነገር አያሳስበውም ማለት ነው። እና ይብን ሮዛ ራሱ በጣም ክፉ ልጅ ነች እኮ ማይካ፣ የሆነ መጥፎ ነገር ነው የምታስበው። ከማየ ይልቅ እሷ ነች የምታሳስበኝ በማለት ለናቴ ስትናገር ነበረ ማለት ነው። ናቴ ደግሞ እናቴ ትፍቀድልኝ እንጂ ስለ እሷ ምንም ነገር አልጨነቅም፣ ግን ደግሞ እናቴ እንድትጎዳብኝ አልፈልግም። እናቴ የግድ መፍቀድ አለባት ሮዚ። በቃ ማየማ ችግር የለውም እናግባባታለን፣ በእርግጠኝነት ትፈቅዳለች ብዬ አስባለሁ። አዎ እኔም እሱ ነው የምፈልገው፣ ብቻ ግን እሷ ትፍቀድልኝ እንጂ ስለ እሷ ምንም ነገር አልጨነቅም ብሏል። የኔ ደግሞ የሚያስጨንቀኝ ስለ ማይካ ጉዳይ ነው። ምክንያቱም ምንም አይነት ነገር ከማድረግ ወደኋላ አትልም። ሰላምን ደግሞ እንድትጎዳት በፍጹም አልፈልግም በማለት እንግዲህ ሮዝም የተሰማትን ነገር ተናግራለች ማለት ነው። ሲቀጥል አሁን ላይ ሮዚ የራሷ የሆነ የምትወደው የምታፈቅረው ሰው እንዳለ ደግሞ በአሁኑ ፓርት ላይ አይተናል። ምክንያቱም ያው መጽሐፍ በምታነብበት ታይም እየሄደች ያንን የምትወደውን የምታፈቅረውን ሰው እየፈለገችው ትገኛለች ማለት ይቻላል። ምክንያቱም ለምንድን ነው ውስጤ እንደዚህ የሚያስበው? ለምንድንስ ነው ያልመጣው? ለምን ቀረ? ግን ደግሞ ስለሱ ለምንድን ነው ልቤ እያሰበ ያለው እያለች እንግዲህ ስትናገር ነበር ማለት ነው። ልቧ እንዳያስበው ትፈልጋለች፣ ግን ደግሞ በቃ እያሰበባት ነው ማለት ነው። ስለዚህ ያ ግለሰብ ማን ነው? አሁን ላይ ማሂን አንጡልኝ የሚለው የሚፈልጋት ነው ወይንስ ደግሞ ማን ነው? አሁን ላይ ሮዚ የምትጠይቀው ወይንም ደግሞ ልቧ እያሰበው ያለው ሰው ማንን ነው? ማሂን እፈልጋታለሁ፣ ማሂን ፈልጉልኝ እያለ ቤት ድረስ የመጣው ማይካን ተከትሎ ያየችው ሮዛ ነው ወይንስ ደግሞ ያኛው ነው? ሲቀጥል ደግሞ ራሱን ሰቅሎ ያየችው እንደዚሁ ማይሃን አንጡልኝ ሲል የነበረው ግለሰብ ነው ወይንስ ማን ነው? ያንን ግለሰብ ሮዚ አዳነችው እንዴት አደረገች የሚለው ነገር በእርግጠኝነት ትደርስለታለች ብዬ ነው የማስበው። ምክንያቱም ካለበት ነገር እንደምታወጣው ወይንም ደግሞ እንደምታድነው ተስፋ አደርጋለሁ። መገኘት የሌለባትን ነገር እዚያ ላይ ስለተገኘሽ ማለት ነው። ስለዚህ በእርግጠኝነት የእሱን ሕይወት ታተርፈዋለች። ይሄ የእሱን ሕይወት አትርፈው ደግሞ እሷ ከብዙ ነገር ቀይራ አብረው ይሆናሉ ብዬ ነው የማስበው ወይንም የምገምተው ማለት ነው። ምክንያቱም ለምንድን ነው የሚያስበው ልቤ? ለምንድን ነው እሱን የሚፈልገው? ለምንስ አልመጣም? እያለች ብዙ ጥያቄዎቿን እስከ ዛሬ እንግዲህ ፓርቱ ከጀመረ ጀምሮ ሳታስብ የነበረችው እንግዲህ ሮዚ አሁን ላይ እያሰበች ትገኛለች። ስለዚህ ማሂ የሚላትን ግለሰብ ያንን ግለሰብ ነው የምትፈልገው ብዬ አስባለሁ። እናንተስ ምን ታስባላችሁ? ማንን ነው ስትፈልግ የነበረው ሮዚ ማለት ነው?
ሀሳባችሁን በኮሜንት ላይ ማስቀመጥ ትችላላችሁ። ሌላው እንግዲህ አሁን ላይ ሰላም ማለት ነው ባለችበት ሁኔታ እጅግ በጣም ደስተኛ ነች ሆነን ለመናገር ማለት ነው። እና ያው ከናቲ ጋር እንደዚሁ የራት ግብዣ በሄደችበት ሰዓት እጅግ በጣም ተደስታ በቃ ጥሩ ጊዜ እንዳሳለፉ ይህን ነገር እንዲያደርጉ ወይንም ደግሞ እንዲሄዱ ነገሮችን ያስተካከለችው ደግሞ ራሷ ሮዚ ነች ማለት ነው። ሮዚ በእነሱ ደስታ የምትደሰት ደስ የምትል እህት ነች እና ያው ሰላምና እንዲሁም ደግሞ ናታን እንዲወጡ ያገዘቻቸው በብዙ ነገሮች እሷ ነች። ሲቀጥል ደግሞ የሰላምን የስራዋን ድርሻ እኔ ወጠዋለሁኝ። እማዬ እራት ላቅርብልሽ እንዴ? ሰላምን እኮ ሱቅ ልኪያት ነው፣ ስለዚህ አቅርበን እኔ እና አንቺ እንብላ በማለት ለእናቷ ምግብ በማቅረብ እንዲሁም ደግሞ ሰላም ከቤት ውስጥ እንደሌለች ብዙ ባለማሳወቅ ማለት ነው እኔ ልኪያት ነው እኔ እንደዚህ ብዬ ነው እያለች እኔ ለማቅረብ ፍላጎት ኖሮኝ ነው እያለች በጣም ብዙ ነገሮቿን ስትሞላላት ነበረ ማለት ነው። እንግዲህ ከራት ግብዣ ሲመለሱ ናታም እጅግ በጣም ደስተኛ እንደሆነ እንዲሁም ደግሞ ሰላምም እንደዚሁ እጅግ በጣም ደስተኛ እንደሆኑ፣ ለማንኛውም አሁን ግቡ ሁላችሁም በጣም ሁለታቸውም ሲፈልጓቸው ያ ማለት እንግዲህ ማይካም ስትፈልገው ነበር ናቲ የት ሄደ ሰላም የት ሄደች እያለች ስትፈልግ ስለነበር ማለት ነው። እና ቀጥታ ማለት ነው እንግዲህ ማይካ ወደ ሰላም ክላስ ነበር የሄደችው። ምክንያቱም የት ቆይተሽ ነው የት ሄደሽ ነበር? ናቲ ሰላም ነች የሚለው አንቺን ነው ወይንስ ምንድን ነው? ማነች ሰላም ማነች በማለት እንዴ ሰላምማ እኔ ነኝ በማለት መልሳለች ማለት ነው። ሰላምና አይ እኔ ያልኩኝ የናታን ፍቅረኛ ሰላም ማለት አንቺ ነሽ እንዴ በማለት ጠይቃ እንዴ እንዴት ሊሆን ይችላል? ኧረ በፍጹም ይህ ነገር አይደለም እንዴት ሊሆን ይችላል እያለች እንግዲህ ሰላም መልሳለች። ግን ጉሮሮዋን እንቅ አድርጋ ስለነበር ያው እንግዲህ ማይካ ያው መጥፎ ነገር ከማድረግ ወደኋላ እንደማትል የታወቀ ጉዳይ ስለሆነ ሰላም ደግሞ ማለት ነው በጣም እየተጎዳይ ስለነበር ወዲያው እንደ ፌንት ነገር ነበር የጣለችው ማለት ነው። እና እንደዚያ ስትሆን በቃ ማይካ ደንግጣ እንድትለቃት ነው የፈለገችው እና እሷም ደንግጣ ለቃት ትታት ወጣች። ሲቀጥል ደግሞ ሮዚ መታ ሰላም ምን ሆኖች ነው ለምንድንስ ነው እንደዚህ ሰው በቃ ልብስሽ የረጠበው ምናምን ስትላት በቃ ማይካ ውሃ እንደደፋችባት እንዳስጨነቀቻት ከናታን ጋር ነበርሽ ወይ ምንድን ነው ምናምን በማለት ብዙ ነገሮችን እንዳስጨነቀቻት ስትነግራት ሮዚ ደግሞ ቀጥታ አዋዛ ሂዳ ለማይካ ትደፋባታለች ማለት ነው። አይሽ በሰው ላይ ውሃ መድፋት ስሜቱ እንደዚህ ነው። ለምንድን ነው ሰላምን የምታሰቃያት? ከዚህ በኋላ ከሰላም ላይ እጅሽን ካነሳሽ እቆራረጥሻለሁ በማለት እንግዲህ አስጠንቅቃታለች። ጭራሽ መቆራረጥም አለው እንዴት ነው የምታወሪው እያለች እንግዲህ ማይካም ተናዳ ተበሳጭታ ተናግራለች። ግን ደግሞ ሮዚ መናገር ያለባትን እና እንዲሁም ደግሞ ማስፈራራት ያለባትን ነገር አድርጋ ነበር የተመለሰችው ማለት ነው። ሲቀጥል ደግሞ አሁን ላይ የማይካ ወንድም እንግዲህ ወደ ቤት በጣም እንግዲህ እያበዛ ይገኛል ወደ እነ ሮዛ ቤት ማለት ነው። ሲቀጥል ሮዚን ይፈልጋታል፣ ይወዳታል፣ ያፈቅራታል እና ማይካም እሷ ልጅ አትሆንህም በጣም መጥፎ ልጅ ነች ስለዚህ አርፈ ተቀመጥ ብላ ወንድሟን ተናግራ ነበረ። ግን ደግሞ ወንድሟ ምንም ሊሰማ አልቻለም ማለት ነው። ሮዚ የኔና የኔ ብቻ ነች፣ በእርግጠኝነት እሷን አገባታለሁ የኔ ትሆናለች በማለት እንግዲህ ሲናገር ነበረ። እንዲሁም ደግሞ መንገድ ላይ አግኝቷት ማለት ነው እናውራ ምናምን ነገር ብሎ እጇን ይዟት ነበር። ልቀቀኝ ባክን በማለት እንግዲህ እሷም አመናጭቀው ትተው ነው ሄደችው። የማንዘር ጎመን ዘራ ላይ ሀገሬ ሰው። ስለዚህ ከሱ ጋር መሆንም እሷ በፍጹም አልፈለግም። እሱም ደግሞ የማይካ ቢጤ ነው ማለት ነው፣ የእህቱ ቢጤ የግድ ከኔ ጋር ትሆነልሽ ብሎ የሚያስብ ነው ማለት ነው። መጽሐፍ ራሱ ሰጣ እንዴት ይህን ሁሉ ላነበው ነው እንዴ ዝም ብዬ መልስላታለሁ እያለ ሲናገር ነበረ ማለት ነው። እና የእህቱ ቢጤ ነው፣ እሱም በግድ ነው የሚፈልገው ማለት ነው። በትትና እንደዚህ በፍቅር ምናምን ሳይሆን በግድ ለራሱ ማድረግ ነው የሚፈልገው። እሱም አይሳካለትም። እህቱም እንደዚያው ናታንም ለራሷ ለማድረግ ብዙ ታደርጋለች፣ ብዙ ነገር ውስጥ ትገባለች፣ ግን ደግሞ አይሳካላትም ብዬ ነው ማስበው። እንግዲህ ቀጣይ ፓርት አብረን የምንጠብቅ ይሆናል። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦቼ ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።